በምስራቅ ጎጃም ስናን ወረዳ እየተንቀሳቀሰ የሚገኘው ስናን አባጅሜ ብርጌድ የፋኖ ኃይል በጠላት ኃይል ላይ ጥቃት ፈጽሟል። የፋኖ ኃይሎች በወረዳዋ በተለያዩ አካባቢዎች በመንቀሳቀስ በንጹሃን ላይ ጥቃት እየፈጸመ የሚገኘውን የፋሽስቱ አብይ አህመድ ሰራዊት በደፈጣ በመያዝ ሙትና ቁስለኛ ማድረጋቸውን የመረጃ ምንጮቻችን ለሚዲያችን ተናግረዋል። በደቡብ ወሎ ወረባቦ ወረዳ የወረዳውን አስተዳዳሪና የፖሊስ አዛዡን ጨምሮ በርካታ ያገዛዙ ተልዕኮ አስፈጻሚዎች እርምጃ ተወሰደባቸው። በክልሉ በተለያዩ አካባቢዎች ወረራ የፈጸመው ያገዛዙ ወራሪ ኃይል በወረራ በያዛቸው አካባቢዎች ሁሉ ግልጽ ዘረፋ እያካሄደ እንደሚገኝ ተገልጿል። በባህር ዳር ከተማና አካባቢዋ የሚፈጸመው እገታና ዘረፋ ተባብሶ መቀጠሉ ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ መጋቢት 3 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በምስራቅ ጎጃም ስናን ወረዳ እየተንቀሳቀሰ የሚገኘው ስናን አባጅሜ ብርጌድ የፋኖ ኃይል በጠላት ኃይል ላይ ጥቃት ፈጽሟል። በወረዳዋ በተለያዩ አካባቢዎች በመግባት በንጹሃን ላይ ጥቃት እየፈጸመ የሚገኘውን የፋሽስቱ አብይ አህመድ ሰራዊት በደፈጣ በመያዝ ሙትና ቁስለኛ ማድረጋቸውን የመረጃ ምንጮቻችን ለሚዲያችን ተናግረዋል። በደፈጣና መደበኛ ውጊያዎች በጠላት ኃይል ላይ ተደጋጋሚ የተጠና ጥቃት እየፈጸመ የሚገኘው የስናን አባጅሜ ብርጌድ የፋኖ ኃይል በትናንትናው ዕለት ደብደቦ በተባለ ቦታ በቆረጣ በመያዝ ባደረገው ውጊያ አንድ ያገዛዙን ወታደራዊ አመራር ጨምሮ 6 የአብይ አህመድ ወንበር ጠባቂዎችን መደምሰሱ ታውቋል። ወራሪ ሰራዊቱ ዋና መቀመጫ ካደረገው ደብረ ማርቆስ ከተማ በመነሳት ስናን ወረዳ ረቡ ገበያን ጨምሮ በተለያዩ አካባቢዎች በመግባት በንጹሃን ላይ ተደጋጋሚ ጥቃት ማድረሱ ይታወቃል። ይህንኑ ጥቃት ለመፈጸም የተንቀሳቀሰውን ራሱን መከላከያ ብሎ የሚጠራው የአብይ አህመድ ወንበር ጠባቂ ኃይል አናብስቶቹ በደፈጣ በመያዝ አይቀጡ ቅጣት ቀጥተውታል። በፋኖ ኃይሎች የተመታውና ከፍተኛ ብስጭት ውስጥ የገባው የጠላት ብልጽግና ሰራዊት በግል ጉዳያቸው ሲንቀሳቀሱ በነበሩ ንጹሃኖች ላይ ጥቃት ፈጽሟል ተብሏል። በተጨማሪም የጦር ወንጀለኛው የብርሃኑ ጁላ ጦር ወደ ንጹሃን መንደሮች ከባድ መሳሪያዎችን በመተኮስ በ3 ሰላማዊ ሰዎች ላይ ጉዳት ማድረሱ ተነግሯል። በተካሄደው ውጊያ ወደ ፋኖ ቀጠና በመግባት ፋኖን ሲሰልሉ የነበሩ 3 ያገዛዙ ቅጥረኛ የደህንነት ሰዎች በስናን አባጅሜ ብርጌድ የፋኖ ኃይሎች ቁጥጥር ስር ውለዋል ተብሏል። በሌላ ዜና ጎጃም ጃዊ ከተማ የገባው ያገዛዙ ዙፋን አስጠባቂ ኃይል በከተማዋ ነዋሪዎች ላይ ጥቃት መፈጸሙን ቀጥሏል። በከተማዋ እየተንቀሳቀሰ የሚገኘው የጦር ወንጀለኛው የአብይ አህመድ ሰራዊት ማህበረሰቡን የሚሊሻ ደሞዝ ክፈሉ በሚል ቤት ለቤት በመዞር ገንዘብ የለንም ያሉትን ደግሞ በሰደፍ በመደብደብ እያዋከበ ወደ ማጎሪያ ቤቶች እየወሰደና እንዲሁም በርካቶችን አድራሻቸውን ማጥፋቱ ታውቋል። በዚህም በርካታ የከተማዋ ነዋሪዎች ከፍተኛ ድብደባ የተፈጸመባቸውና እንዲሁም ለእስር የተዳረጉ ሲሆን ወደ ወታደራዊ ካምፕ የተወሰዱ ንጹሃኖች አድራሻቸው መጥፋቱ ተነግሯል። በደቡብ ወሎ ወረባቦ ወረዳ የወረዳው አስተዳዳሪና የፖሊስ አዛዡን ጨምሮ በርካታ ያገዛዙ ተልዕኮ አስፈጻሚዎች እርምጃ ተወስዶባቸዋል። በትናንትናው ዕለት በተሽከርካሪ ተጭነው በሰራዊቱ ታጅበው ወደ ቢስቲማ ለመግባት ሲንቀሳቀሱ በነበሩ የወረዳው አስተዳዳሪና የፖሊስ አዛዡ እንዲሁም የወረዳው አመራሮች ላይ በተፈጸመ የተጠና የደፈጣ ውጊያ የወረዳውን አስተዳዳሪና የፖሊስ አዛዡን ጨምሮ ከ3 በላይ የሚሆኑ የአብይ አህመድ ተልዕኮ አስፈጻሚዎች የተደመሰሱ ሲሆን በርካቶች ቁስለኛ መሆናቸው ታውቋል። በዚህ ድንገተኛ ጥቃት በርካታ የነፍስ ወከፍ መሳሪያዎች ከነተተኳሻቸው በፋኖ ኃይሎች ተማርከዋል። በክልሉ በተለያዩ አካባቢዎች ወረራ የፈጸመው ያገዛዙ ወራሪ ኃይል በወረራ በያዛቸው አካባቢዎች ሁሉ ግልጽ ዘረፋ እያካሄደ እንደሚገኝ ተገለጸ። ሰራዊቱ በተለይም በወረራ በያዛቸው አንዳንድ የወረዳ ከተሞችና እንዲሁም እንቅስቃሴ በሚያደርግባቸው ቀጠናዎች ሁሉ የፋኖ ንብረት ናቸው በሚል ሰበብ የግለሰብ ንብረቶችን በአደባባይ እየዘረፈ እንደሚገኝ የችግሩ ሰለባዎች ለሚዲያችን ተናግረዋል። ፋኖ ስንቅና ትጥቅ እንዳያገኝ በሚል ግልጽ ዘረፋ እየፈጸመ የሚገኘው የጦር ወንጀለኛው የአብይ አህመድ ዙፋን ጠባቂ ኃይል
በርካታ ንጹሃኖችን ከነ ህፃናት ልጆቻቸው ለረሃብ እንዲጋለጡ እያደረጋቸው እንደሚገኝ የመረጃ ምንጮቻችን ተናግረዋል። ዘራፊ ቡድኑ በተለይም የፋኖ ቤተሰቦች ናቸው ያላቸውን ንጹሃኖች ከመዝረፍም በተጨማሪ ከፍተኛ ውድመት እንደሚያደርስባቸውና እንዲሁም ሴቶችን ጨምሮ በንጹሃኖች ላይ አፈና በመፈጸም ጥቃት እያደረሰ እንደሚገኝ ተገልጿል። አገዛዙ በጦርነት ከሚፈጽማቸው የግፍ ግድያዎች በተጨማሪ ንጹሃኖች እንዲራቡ፣ ህፃናት እንዲቀነጭሩ በማድረግ በአማራ ህዝብ ላይ ዘርፈ ብዙ ወንጀሎችን እየፈጸመ ይገኛል። ሰራዊቱ በግንባር ተሸንፎ በርካታ ኃይሉ ተደምስሶበት የተበታተነ ቢሆንም ከሞት የተረፈውና የስርዓቱ ታማኝ አገልጋይ የሆነው ኃይል አማራን የማጥፋት ተልዕኮውን ለማስፈጸም ከፍተኛ ጥረት ማድረጉን ቀጥሏል። በባህር ዳር ከተማና አካባቢዋ የሚፈጸመው እገታና ዘረፋ ተባብሶ መቀጠሉ ተገለጸ። የክልሉን ዋና መቀመጫ ከተማ ቤዝ አድርጎ የሰፈረው የብርሃኑ ጁላ ጦር ከአድማ ብተናና ከሚሊሻ አባላት ጋር በመቀናጀት በሰላማዊ ሰዎች ላይ የእገታ ወንጀሎችን በመፈጸም ከምትረሸኑ ገንዘብ ክፈሉ በማለት ከፍተኛ ዝርፊያ እየፈጸመ የሚገኝ ሲሆን ገንዘብ መክፈል የማይችሉት ደግሞ በሞትና በሕይወት መካከል እንደሚገኙ የመረጃ ምንጮቻችን ለሚዲያችን ተናግረዋል። እገታ የተፈጸመባቸው ንጹሃኖች የተጠየቁትን የእገታ ማስለቀቂያ ገንዘብ እስኪከፍሉ ድረስ ቤተሰብም ሆነ ወዳጅ ዘመድ እንዳይጠይቃቸው ተደርገው ከፍተኛ ድብደባ እንደሚፈጸምባቸው ጭምር ተነግሯል። በአሁኑ ሰዓት በርካታ የከተማዋ ነዋሪዎች እንዲሁም ከዙሪያዋ ወደ ከተማዋ የገቡ በአድማ ብተናና በሚሊሻ ኃይሎች ጥቆማ የታገቱ ሰላማዊ ሰዎች ከፍተኛ ግፍ እየተፈጸመባቸው እንደሚገኝና የተጠየቁትን ገንዘብ ካልከፈሉ ሊረሸኑ እንደሚችሉም ጭምር ተጠቁሟል። በሸዋ ጠቅላይ ግዛት አንኮበር ዙሪያ በተደረገ ውጊያ በአገዛዙ ወታደሮች ላይ ከፍተኛ ኪሳራ ደርሷል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የፋኖ ኃይል በተለይም አልዩ አምባ በተደረገው መደበኛና የደፈጣ ውጊያ በርካታ ቁጥር ያለው የጠላት ኃይል የተደመሰሰ ሲሆን ጥቂት የማይባለው ሙርኮኛና ቁስለኛ ተደርጓል ተብሏል። ሰራዊቱ ዋና መቀመጫ ካደረገው ደብረ ብርሃን ከተማ ሳይቀር በርካታ ኃይሉን አሰልፎ አንኮበርና አልዩ አምባ የገባው ወራሪ ኃይል በፋኖ ኃይሎች ተገርፎ በርካታ ኃይሉ ከጥቅም ውጭ ተደርጓል ሲሉ የመረጃ ምንጮቻችን ተናግረዋል። በዚህም አልዩ አምባና አካባቢዋ በተደረገው ከባድ ውጊያ ጠላት አስከሬኑን ለማንሳት ከደብረ ብርሃን ሌላ ተጨማሪ ኃይል በማስገባት አስከሬኑን ለማንሳትና ከበባ ውስጥ የገባውን ሰራዊቱን በከባድ መሳሪያ ሽፋን በመስጠት ለማዳን ጥረት ማድረጉ ተነግሯል። በዚህ ከፍተኛ ተጋድሎ በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ኃይሎች መማረካቸውም ታውቋል። በተመሳሳይ ከሰሞኑ በይፋት ቀጠና አጣዬና አካባቢዋ ከፍተኛ ተጋድሎዎች ተደርገዋል። በአጣዬና አካባቢዋ ወረራ የፈጸመው የፋሽስቱ አብይ አህመድ ወታደር አናብስቶቹ ባደረጉት የማጥቃት እንቅስቃሴ የሚሊሻና የአድማ ብተና ኃይሎችን ጨምሮ ከ50 በላይ የሚሆነው ሰራዊቱ ሙትና ቁስለኛ መደረጉ ታውቋል። በሸዋ ቀጠና ከሰሞኑ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ባደረገው ከፍተኛ ተጋድሎ በጠላት ብልጽግና ኃይል ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ መድረሱን የመረጃ ምንጮቻችን ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።